በቀኝ በኩል ከባድ መሳሪያ የታጠቀ ጠላት እየመጣ ነው። በግራ በኩል ቦምብ ተወረወረ። ወጣቶቹ ተሸብረዋል። ጣቶቻቸው እየተንቀጠቀጡ ነው። ነገር ግን በዚህ በኩል የ90 ዓመት አያት በጣም ቀዝቃዛ በሆነ ስሜት ያለምንም ፍርሃት ስክሪኑን እያዩ የጠላትን ሰራዊት አንድ በአንድ እየደመሰሱት ነው። ሰላም ጤና ይስጥልኝ ቻናላችን ቤተሰቦች፣ ዛሬ ይዘንላችሁ የመጣ ነው ታሪክ አይደለም። የዓለምን ማህበራዊ ሚዲያ እያነጋገረ ያለውን አስገራሚ የጌመር ግራንድማ ወይም የቪዲዮ ጌም ንግስትን አስገራሚ ታሪክ ነው። አብዛኞቻችን በ90 ዓመታችን ምን እያደረግን ሊሆን ይችላል ብለን ስናስብ የሚመጣልን እረፍት ማድረግ ወይም ደግሞ ታሪክ ማውራት ሊሆን ይችላል። ነገር ግን የምናያት አያት አስተሳሰባችንን ሙሉ በሙሉ ትቀይረዋለች። ይህች ድንቅ አያት ሃማኮ ሞሪ ትባላለች። የምትኖረው በጃፓን ነው። ለመሆኑ የጌም ህይወቷ እንዴት ተጀመረ? ወደ ኋላ 45 ዓመታትን እንመለስ። እንደ አውሮፓውያን አቆጣጠር በ1981 ልጆቿ በቤት ውስጥ የቴሌቪዥን ካሴት ጌም ሲጫወቱና በደስታ ሲጮሁ ትመለከታለች። በዚህ ጊዜ አያት ሃማኮ በውስጧ አንድ ነገር አለች። ልጆቹ ሲጫወቱት በጣም ፍትሃዊ ያልሆነ ነገር መሰለኝ። ይህንን ያህል የሚያስደስት ነገር ከሆነ ለምን ልጆቼ ብቻ ይጫወቱታል? እኔስ ብሞክረው ምን ይለኛል? በማለት በገዛ እጇ መቆጣጠሪያውን አነሳች። ያኔ ያነሳችውን መቆጣጠሪያ እስከ ዛሬው የፕሌይስቴሽን PS5 ዘመን ድረስ አልጣለችውም። አያት ሃማኮ ሞሪ ተራ የልጆች ጌም ወይም የካርቶን ጌም ትጫወታለች ብላችሁ ካሰባችሁ ተሳስታችኋል። ወጣቶች እንኳን ለመጫወት ይከብደናል የሚሏቸውን እንደ ግራንድ ቴፍት አውቶ ቪ፣ GTA እና ካል ኦፍ ዲዩቲ ያሉ የጦርነትና የስለላ ጌሞችን ነው የምትመርጠው። በየቀኑ ቢያንስ ለ5 ሰዓታት ያህል በትኩረት ትጫወታለች። አሁን አስቡት፣ የ90 ዓመት አያት በኒዮን መብራቶች በተከበበ የጌሚንግ ወንበር ላይ ተቀምጣ የጆሮ መዳመጫ አድርጋ ወጣቶችን በኦንላይን ጌም ስታሸንፍና ስታሾፍባቸው በዩቲዩብ ቻናሏ ላይ በመቶ ሺዎች የሚቆጠሩ ወጣቶች አያቴ ሆይ እባክሽን አጨዋወትሽን አስተምሪን እያሉ በደስታ ኮሜንት ይጽፉለታል። ይህ አስደናቂ ብቃቷ በመጨረሻም የዓለም አቀፉን የጊነስ ቡክ ክብረ ወሰንን ጊነስ ወርልድ ሪከርድስ በር አንኳኳ። አያት ሃማኮ በዓለማችን በዕድሜ አንጋፋው የቪዲዮ ጌም ዩቲዩበር እና ተጫዋች በመሆን ስሟን በታሪክ መዝገብ ላይ አስፍራለች። ጋዜጠኞች መጥተው ለመሆኑ ምስጢርሽ ምንድን ነው? እንዴትስ በዚህ ዕድሜ ጣቶችሽና አእምሮሽ እንደ ወጣት ይሰራሉ? ብለው ሲጠይቋት በፈገግታ የሰጣችው ምላሽ ሁላችንንም ያስተምራል። ጌም መጫወት አእምሮዬን እንዳያረጅና ሁልጊዜ ንቁ ሆኖ እንዲቆይ ረድቶኛል። እኔ ዕድሜዬን የረሳሁት ስክሪኑ ፊት ስቀመጥ ነው። የተወደዳችሁ የቻናላችን ቤተሰቦች ከአያት ሃማኮ ሞሪ ታሪክ የምንማረው ትልቁ ቁም ነገር አዲስ ነገርን ለመጀመር ወይም የምንወደውን ስራ ለመስራት ዕድሜ በጭራሽ ማዕቀብ ሊሆን አይችልም። 90 ዓመት ሆኖሽም ዓለምን ማስደንገጥ ትቻለሽ። ይህ ታሪክ ልባችሁን ካነቃቃው እና ካዝናናችሁ ቪዲዮውን አሁኑኑ ላይክ እና ሼር አድርጉት። በእንደዚህ አይነት ሰቢና አስገራሚ ታሪኮች ሁል ጊዜ ለመገናኘት ቻናላችንን አሁኑኑ ሰብስክራይብ ማድረጋችሁን እንዳትረሱ። ለመሆኑ እናንተ በ90 ዓመታችሁ ምን እያደረጋችሁ የምትገኙ ይመስላችኋል? ኮሜንት ላይ ፈታ ያለ ሀሳባችሁን አስቀምጡልኝ። ስላዳመጣችሁኝ አመሰግናለሁ። በሳቅ እና በደስታ የተሞላ ስኬታማ ቀን ይሆንላችሁ።